እነዚህን 9 ፈተናዎች ካሸነፍክ ከአብዛኛው ሰው የበለጠ የማገገም ብቃት ያለው ህይወት እየኖርክ ነው። የመቋቋምና የማገገም ብቃት በተፈጥሮ የሚገኝ ስጦታ ሳይሆን በህይወት ተሞክሮች ውስጥ የሚዳብር ክህሎት ነው። የኒውዚላንድ የደህንነትና የማገገም ብቃት ኢንስቲትዩት ተባባሪ ዳይሬክተር የሆኑት ዶክተር ሉሲ ሆኒ እንደተናገሩት ከሆነ ጠንካራ ሰዎች ከገጠማቸው መከራ ዝም ብለው አይነሱም። ይልቁንም ዓላማንና ብርታትን አንግበው መከራውን አልፈው ይሻገራሉ። እነዚህ 9 ፈተናዎች ከአብዛኛው ሰው የበለጠ ጠንካራ ስብዕና እንዲኖርህ እንዴት እንደሚቀርጹ እስኪ እንመልከታቸው። ክቡራን አድማጮቼ ለዛሬ ያዘጋጁት 9 ፈተናዎችን ካሸነፋችሁ ምን ያክሉን እንዳሸነፋችሁና ምን ያክሉን ነጥብ እንዳመጣችሁ ኮሜንት ላይ ጻፉልኝ። አንደኛም ቁጣንና ቂምን መተው መቻል። ቂምን ይዞ መቆየት ሌላው ሰው እንዲጎዳ እያሰቡ ራስ መርዝ እንደመጠጣት ነው። ይቅርታ ማድረግ ማለት ሌላው ሰው ያደረገውን ስህተት ማረጋገጥ ሳይሆን ራስን ከበቀልና ከቁጣ እስራት ነፃ ማውጣት ነው። ይህንን ማድረግ ከቻልክ ትልቅ ስሜታዊ ጥንካሬ አለ ማለት ነው። ተግባራዊ እርምጃዎችን ቁጣን ይዞ መቆየት ያንተን ሰላም እንዴት እንደሚነካው አስበው። ስሜትን የሚገልጽ ደብዳቤ ጻፍ። ደብዳቤውን ባትልከውን እንኳ ለራስህ አንብበው። ሁለተኛም ጊዜ ያለፈበትን ህልም መተው መቻል። የሙያ የፍቅር ወይም የህይወት ህልምን መተው እንደ ውድቀት ሊሰማህ ይችላል። ነገር ግን ይህ የድፍረትና የራስን እውነታ የመረዳት መግለጫ ነው። የስነ አእምሮ ባለሙያ ዶክተር አንድሪያ ቦኔር እንደምትለው አንዳንድ ጊዜ ያለፈባቸው ግቦች የምንከተለው ከማንነታቸው ጋር ስለተሳሰሩ ነው። እነሱን መተው ማንነትን ማጣት ቢመስልም ከኛ ጋር ሊስማማ አዲስ እድል በር ይከፍታል ትላለች። ሶስተኛው ትልቅ ሰብአዊ ወይም ቁሳዊ መጥፋትን መጋፈጥ። የምትወደውን ሰው ማጣት፣ የሥራ መጥፋት ወይም የጤና መታወክ የህይወትን መሰረት ሊያናጋ ይችላል። ጠንካራ ሰዎች እነዚህን ሐዘኖች አልፏቸው ማለት አይደለም። ይልቁንም ሐዘኑን ተጋፍጠው በሂደት ውስጥ ትርጉም ያለው አዲስ ህይወት መገንባት ይጀምራሉ። አራተኛው ፍርሃትን ፊት ለፊት መጋፈጥ። ፍርሃት እርግጠኛ ካልሆኑ ነገሮች የሚመጣ ተፈጥሯዊ ስሜት ነው። ነገር ግን እሱን መጋፈጥ ድፍረትንና በራስ መተማመንን ይገነባል። የሳይንስ ጥናቶች እንደሚያሳዩት ቀስ በቀስ ፍርሃትን መጋፈጥ ኃይሉን ያጠፋዋል። አምስተኛም ለራስ ስህተቶች ኃላፊነት መውሰድ። ስህተትን ማመንና ጥፋትን በሌሎች ላይ አለማሳከክ የከፍተኛ ማገገም ብቃት ምልክት ነው። የስነ አእምሮ ባለሙያው ዲያኒ ባርት ኃላፊነት መውሰድ ማለት ድርጊትህን አምነህ መቀበልና ያንን ግንዛቤ ወደፊት የተሻለ ውሳኔ ለመስጠት መጠቀም ማለት ነው። ስድስተኛም ጤናማ ድንበሮችን ማበጀት። ለሌሎች ሰዎች ጥያቄ አይደለም። ኖ ማለት መቻል ራስን የመንከባከብ እንጂ የራስ ወዳድነት ምልክት አይደለም። ድንበሮችን ማበጀት ጉልበትህን፣ የአእምሮ ሰላምህን እንድትጠብቅ ይረዳሃል። ሰባተኛም አሁን ባለው ቅጽበት መኖር መማር። ባለፈው ስህተት ከመቆጨት ወይም ስለ ወደፊቱ ከመጨነቅ ይልቅ በአሁኑ ሰዓት ላይ ማተኮር መቻል አእምሮህን ያረጋጋል። ይህ ባሉህ ግንኙነቶች ላይ በጥልቀት እንድትገኝ ያደርግሃል። ስምንተኛም ትርጉም ያላቸው ግንኙነቶች ላይ ኢንቨስት ማድረግ። የሥራ መብዛት ወይም የህይወት ውጥረት ሳይበግረው ለሚወዳቸው ሰዎች ጊዜ መስጠት፣ ሰዎችን በቅንነት ማዳመጥና ጉልበትን ከሚበዘብዙ ሰዎች ራስን ማራቅ የጥንካሬ መግለጫ ነው። ዘጠነኛና የመጨረሻው የራስን እንከኖች አምኖ መቀበል። ፍጹም ለመሆን ከመጣር ይልቅ ጉድለቶችንና ድክመቶችን አምነህ መቀበል ካለህበት አስቸጋሪ ሁኔታ እንድትማርና ይበልጥ ራስን እንድትወድ ያደርግሃል። የማገገም ብቃት ማለት ፈተናዎችን ማለፍ ብቻ ሳይሆን በእነዚህ ፈተናዎች ምክንያት ይበልጥ ጠንካራ፣ ጥበበኛና ሩህሩህ መሆን ማለት ነው።
እነዚህን 9 ፈተናዎች ካለፍክ ያሳለፍከውን ጉዞ አድንቀህ ለወደፊቱ ሕይወትህ የሚሆን ትልቅ ስሜት ጥንካሬ ገንብተሃል ማለት ነው። ውድ አድማጮቼ እናንተስ ከነዚህ 9ኞቹ የትኛውን ታሟላላችሁ? በኮሜንት ስፍራ ላይ አስቀምጡልን። እስከዛው ቸር ተመኘው።